ሰላም ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። የወዲት እንግዲህ አስጠንቅቃትም አስፈራርታትም አለች። በዚህ እንዳለ እንግዲህ ደግሞ ሚስቱን እስኪ ንገሪኝ ለእናቴ ምግብ ላይ መድኃኒት ጨምረሽበታል ወይ ይላታል። እሷም እንግዲህ በጣም ደንግጣ ስለነበር እየተርበተበተች እሱም እንግዲህ በጣም እየጮኸ ነበረ። ያዙኝ ልቀቁኝ እያለ ነበረ እና አይ በፍጹም የኔ ንጉስ አንተ እንዴት እንደዚህ ታስበኛለህ? እንዴት ለእናትህ እኔ መድኃኒት አደርግባታለሁ? በፍጹም አላደረኩም፣ እመነኝ እመነኝ ትለዋለች። እሱም አይ አንቺን አላምንሽም፣ ድመት መንኩሳ መሯን አትረሳ እንዲሉ አንቺን በፍጹም አላምንሽም፣ እስኪ ንገሪኝ ብሎ በጣም እየጮህባትና እየተቆጣት ነበረ። ከዛ እስኪ ንገሪኝ አሁን ከእናት ያለው ምግብ ላይ ምንም አልጨመርሽም ሲላት፣ አዎ እሺ ጥሩ ሲላተኝም እንግዲህ ማለቃቀሷን ጥላ የቀጣፊን ባቄላ ባቄላ ያክላል እንደሚሉት ለቅሶዋን ትታ እንዲያው ደስ ይላታል። ስለዚህ ጥሩ እና አመጣውና የተረፈውን ምግብ አንቺ ግጥም አድርገሽ ትበያታለሽ ምንም ሳታስቀር ይላታል። መልሳ ደግሞ ትደነግጣለች። አይ አልበላም ብላ በራሷ እንደማትበለው ምልክት ትሰጠዋለች። ለምን ሲላትም ስለጠገብኩኝ ጠግብ ያለሁኝ አልበላም መብላት ስላልፈለኩ ትለዋለች። እሱም አይሆንም በፍጹም ይላታል። የወዲት እንግዲህ ሰራተኛዋ እንግዲህ የወዲት አስፈራርታታለች። ቢላ ይዛ እያስፈራራች ነበረ። ወይኔ ወይ አንቺ ተዚህ ቤት እኔ እኮ የወዲት ነኝ የትዳር አጋርህ የአጥንት ፍላጭ እኔ እኮ ነኝ። ለምን ልትንከባከበኝ ልታዝንልኝ ከጎኔ ልትቆም ሲገባ ለምን በዚህ ነገር ትጠረጥረኛለህ? በፍጹም እኔ እንደዛ አይደለሁም ትለዋለች። እሱም አንቺ በፍጹም የምትታመኝ አይደለሽም፣ በምንም አላምንሽም፣ አንቺ እኮ ከአውሬ ትበልጫለሽ ይላታል። ኧረ ተው እንደዚህ አትበለኝ፣ አንቺን ካላገኘው እሞታለሁ፣ አፈቅርሻለሁ፣ ካላንቺ መኖር አልችልም ስትለኝ በነበረው አፍህ አሁን እኔን እንደዚህ ያለ ቃል ትናገረኛለህ ወይ? ይህን እንኳን ካንተ አልጠብቅም አይደለም በውኔ እንዲህ ጆሮዬ እየሰማ በህልሜ እንኳን ይሆናል ብዬ እኔ አስቤው አላቅም በፍጹም ትለዋለች። በእርግጥ ሌሎችም ሊቀየሩብኝ ይችላሉ፣ ሊቀየሩብኝ በእኔ ላይም ሊነሳሱ እኔንም ሊያገሉኝ ይችላሉ። አንተን ግን መቼም ቢሆን መቼ በእኔ ላይ ክፉ ነገር ትናገረኛለህ፣ እኔንም በክፉ ትጠረጥረኛለህ፣ ለእኔም እንደዚህ የማይገቡ ቃላቶችን ተወረውርብኛለህ ብዬ አስቤ አላቅም። እሱም እንግዲህ እኔማ ድሮ ይሆናል ይገባሻልም ብዬ ነበረ፣ አንቺ ግን እንደዛ አይነት ሰው አይደለሽም ይላታል። እሷም አረስች ባይሆን እንኳን ክፉ ስላሳለፍናቸው መልካምና ደግ ጊዜ ብለህ እባክህን አእምሮህን ክፉ ክፉ የሚያሳስብህን ክፉ መንፈስ ተቆጣጠረው፣ ተው፣ ነገ የሚቆጭህን ቃል አትናገር፣ ባይሆን እንኳን ሆዴ ውስጥ ስላለው ስለ ልጃችን ብለህ ተው ትለዋለች። እሱም እንግዲህ ከእንዳንቺ አይነት ከሚወለድ ቢቀር ይሻላል፣ አንቺ ነሽ ይህን ሁሉ ነገር እንደዚህ ያደረግሽው። አሁን እንግዲህ ወጣም ወረደ የተረፈውን ምግብ አንቺ ግጥም አድርገሽ ትበያታለሽ። ከዚህ በኋላ ምንም አይነት ንግግር አያስፈልግም፣ መጨቃጨቅም አያስፈልግም። ምንም ቢሆን ምን ከእናቴ አትደርሽም፣ ከእናቴ አትደርሽም አንቺ ይላታል። እሷ ምን ብላ እንግዲህ በድንጋጤ ክው ትላለች። ይህ በዚህ እንዳለ ሰራተኛዋ የዕለት ዕለት ተግባሯን እያከናወነች ኩሽና ምስር እየለቀመች ሳለ የወዲት እንግዲህ ቀስ ብላ በሩን ከፍታ ትገባለች። ሰራተኛውም እሺ አንቺ ሰይጣን፣ የሰይጣን ቁራጭ፣ ሰይጣኑ ቢያይሽ ራሱ የሚቀናብሽ ባልሽ ጉድሽን አወቀብሽ አደለ ትላታለች። ተደብቆ የሚቀር መስሎች ነው ወይ? አሁን ሰው ትመስያለች ትላታለች። እሷም እንግዲህ የወዲትም እንግዲህ አሀ አንቺ ነሽ አደለ ነገር ትላታለች። አዎ ዓለም ላይ ሁሉ ያሉ ሰዎች ቢያዩሽ የዓለም አንደኛ ኃጢአተኛ አንቺ ነሽ፣ በአንቺ የሚቀና
በአንቺ የሚቀና አንቺን አይቶ የሚቀና ሰይጣን ብቻ ነው ትላታለች። እሷም አደለ ለዚህ ዋጋሽ ደግሞ ለዚህ ለተናገርሽበት ምክንያትሽ ደግሞ ዋጋሽን እጥፍ ድርብ እልፍ ሆኖ ትከፍያታለሽ ትላታለች የወዲት። ሰራተኛውም እንግዲህ አይ ያንቺ ነገር እኮ በቃ ካሁን በኋላ ዋጋ የለውም አብቅቶለታል፣ ለእኔ ምንም አይነት ዋጋ አታስከፍይም ትላታለች። ከዛም በኋላም እንግዲህ የወዲት ጉዲት እባክሽ ያንቺ ነገር አብቅቷለኝ፣ በአንቺ ማንም የሚቀና የለም። እንግዲህ ሰራተኛውም እሷ እንደበቃላት ሞቻውም እንደደረሰ ትላት ትነግራትና እኔ የሚያሳዝነኝ አንቺን የሚበላሽ ምስጥና ፈር ነው ትላታለች። አየሽ ለማዬ ያደረችው መድኃኒት ለራስሽ ሆነ። ምን ይላል መሰለሽ ጓደኛ ሲታማ ነግነኔ ብለሽ ስማ ይባላልና አንቺም እንግዲህ ለማዬ የቆፈርሽ ጉድጓድ ራስሽ ትገቢበታለሽ። ተንኮለኛ ሰው ብዙ ተንኮል ያስባል፣ መልሶ ግን ተብትቦ ራሱን በቆፈረው ጉድጓድ ውስጥ ያገኘዋል። ስለዚህ አንቺ አሁን ምንም ነገር አታመጭም፣ ይልቅ ለራስሽ ስቢ። ካሁን በኋላ ከኔ ጋር ያለሽን ንግግር ታቆሚያለሽ። አይ ካልሽ ብላ እንግዲህ በያዘችው ነገር ታስፈራራታለች። በሌላ በኩል ሰራተኛውም እንግዲህ ከዛችኛው ከጓደኛዋ ጋር ሆነው ያበሽቋታል። ተንኮለኛ ነሽ አንቺ፣ የተንኮለኛ መምህር ነሽ፣ የተንኮለኝነት አዋርድ አይሸልምም ወይ? ሽልማቱን ደግሞ እኛ አዘጋጅተን እንሸልምሻለን ይሏታለኝ። ቅጥል ያደርጓታለኝ። ከዛም እንግዲህ ቆይ ምን ታደርጋላችሁ፣ ምን ታመጣላችሁ ስትላቸው ምን እንደምናመጣማ እኛ እናያለን እናሳይሻለን ይሏታል። እሷም እንግዲህ በጣም ትናደድና እነሱን ለጎርጥ እያየች ከነሱ ተለይታ ወታ ትሄዳለች። እነሱም በቃ ያለ የሌለውን እየተጎሳሰሙ ከት ብለው እሷን በማናደድ ይስቁባታል። እሷም እንግዲህ ከነሱ ተለይታ አስፓልቱ ከገባች በኋላ እግሬ አውጪኝ ብላ በሩጫ ሄዳለች። የወዲትም እንግዲህ እናቷ ጋር ከሄደች በኋላ እየተርበተበተች እማዬ ጉድሆን ሁልሽ ቅበሪኝ ቅበሪኝ ትላታለች። ምን ነው ምን ተፈጠረ? እስኪ ቀስ ተረጋጊና አስረጅኝ ስትላትም እኔ እኮ ያቺ አለም ለሴትዮዋ የሰጠሁት ያዘጋጀሁትን መድኃኒት በቪዲዮ ቀርጻ ለባለቤት የሰጠው ይኸው ሀገር እያዝልኝ ዘራፍ ብሎ ተናዶ ቁም ስቅሌን ሲያሳየ ነው የቆየ ትላታለች። እናትም እንግዲህ ለምን እንዲያደረግሽ ለምን እንደዚህ ታደረግሽ ነግበኔ ነው እና ለምን እንደዚህ ያደረግሽ ብላም ሳትቆጣት አንቺ እንዝላል እንደፈራሁት እንዝላል ሆነሽም በስርዓት ሳታደርጊ ለራስሽ ሳትጠነቀቂ እንዴት ትቀርጥሻለች በቪዲዮ ድረስ ትቀርጥሽ ድረስ ለምን እንደዚህ ታደርጊያለሽ ብላ እንግዲህ እናትም በጣም ትቆጣታለች። ለነገሩ ድሮም አንቺ እንዝላልነሽ ለእንደዚህ አይነት ነገር አትሆኝም። የወዲትም እንግዲህ እማዬ ይቅርታ ስትላት እናትም እንግዲህ ያንቺ ይቅርታ ምን ያደርጋል የባልሽን ልብ ያራራልሻል ወይስ የተበላሸውን ነገር ያስተካክልልሻል ወይ? ከኋላ የጀርባሽ እያለ የፊትሽ እያለ ከጀርባሽ ሌላ ጣጣ ውስጥ የማትወጩ ነገር ውስጥ ነው የገባሽ። አሁን ይቅርታ ምን ያደርጋል? ድሮ ነበር እንጂ ተጠንቅቆ መስራት ማድረግ የነበረብሽ። አሁን ምን ዋጋ አለው? ይቅርታውስ የቱን ፋይዳ ሊፈይድልሽ ነው? ሌላ አማራጭ የለም ስትላትም እናትም እንግዲህ ብዙ አማራጭ አለ እሱም እስር ቤት ነው ትላታለች። እንዴ ለምን ስትላተኝ እንዴ የባልሽን እናት እንደዚህ በማድረግሽ ቢያንስ እንኳን እስከ 10 ዓመት ድረስ ያሳስርሻል። ስለዚህ አንቺ አሁን ወጥተሽ ሂጂልኝ፣ እኔም ወንጀለኛ ተብዬ ከአንቺ ጋር መያዝ አልፈልግም። የቀረችኝን ቀሪዋን ትንሿን እድሜ ንጹህ አየር ተንፍሼ ላሳልፍበት እንጂ እኔ አሁን እንዲሁኝ ብዬ የወንጀለኛ ተባባሪ አልሆንም ትላታለች። እሷም ተይ እንጂ እማዬ እንደዚህ አትበይኝ፣ ለምን እንዲህ ትይኛለሽ? እኔስ ወዴት እሄዳለሁ? ባይሆን አንቺ እንኳን የሆነ መላ ልትመልልልኝና ወይም የሆነ ዘዴ አዘጋጅተሽ ከዚህ ነገር የምወጣበትን መንገድ ተጠቁሚኛለሽ ትላታለች። እናትም እንግዲህ በፍጹም አይሆንም፣ እኔ የወንጀለኛ ተባባሪ መሆንበት ምንም ምክንያት የለኝም። እሷም እንግዲህ ተይ እንጂ እማዬ የት እሄዳለሁ? ልጅሽን አውጥተሽ ልትወረወሪ ነው ወይ ስትላተኝ
የደለም ውቅያኝ ካላሉ ፖሊስ ሲይዝሽ ግብረ አበሮችሽ የት ናቸው ብሎ እኔንስ አብረው የመያዝ ህይወትን ይቀራል ወይ እላታለች።